እንኳን አብሮ አደረሰን። Happy New Year to everybody who celebrates today. አሜሪካ ውስጥ በኒው ይር ምኞት እንያዛለን። ስለዚህ ዛሬ የኔ ምኞት እነግራችኋለሁ። አንደኛ ኢትዮጵያ ውስጥ ሰላምታ እንዲሆን። በዜና ጥሩ ነገር ሳይ በጣም ደስ ይለኛል፣ ግን ማይሆን ነገር ሳይ ይጨናነቃል። ስለዚህ በእግዚአብሔር ፍቃድ ሰላምታ ለኢትዮጵያ ይመጣል። ሌላ ነገር ይሄ ብር ለትምህርት ቤት መከፈል ሁሉም ይከፍልልኝ እግዚአብሔር እባክህ። ትምህርት ቤት ጨርስኩ። ስለዚህ አሁን በእግዚአብሔር ፍቃድ ጥሩ ስራ ይመጣልኛል እና ሁሉ እሱ የስቱደንት ሎን ነገር ከፍላለሁ። ሌላ ነገር ጋዜጠኛ አይነት ነገር መሆን እፈልጋለሁ። የፋሽን አይነት ቦታ፣ ሙዚቃ አይነት ቦታ መሄድ፣ ጋዜጠኛ ሪፖርት፣ ኢንተርቪው መስራት በጣም እፈልጋለሁ። ሌላ ነገር ሰዓቴ እንዳስተካከለው። አሜሪካ ውስጥ አበሻ ታይም እንላለን። አንዳንድ ጊዜ የእግዚአብሔር ሰዓት ነው እና ምንም አይደለም፣ ግን ብዙ ጊዜ መረፍት ጥሩ አይደለም እና ፖስት ሳድርግ ብዙ ነገር ድሌይ ነው። ስለዚህ እኔ አሁን ስዊድን ነኝ ከቤተሰቦቼ ጋር፣ ግን ከለንደን ፖስት ያድርኩ ነው ቢካዝ ቶሎ ፖስት አላድርኩትም። ስለዚህ ሰዓቴ እንዲያስተካክልልኝ በጣም እፈልጋለሁ። ከዛ በላይ ኮንሲስተንሲ በጣም እፈልጋለሁ። ትርጉም ያለበት ነገር መስራት ብዙ ሰው ያየኛል። ስለዚህ ጥሩ ምሳሌ ነገር መሆን እፈልጋለሁ፣ ግን ፐርፌክት አይደለም። ስለዚህ እሱንን ነገር ማሳየት ጥሩ ነው። ሁላችንም አንዳንድ ነገር ማስተካከል አለብን። ስለዚህ ሁሉም ነገር ማሳየት የኔ ምኞት ነው። ግን ፕራይቬሲ በጣም ኢምፖርታንት ነው። ስለዚህ ሁሉም ነገር ማሳየት ሁሉ ጥሩ አይደለም። ስለዚህ እኩል እንዲሆን ጥሩ ነገር ማሳየት። አማርኛዬ ወደ ላይ መሄድ በጣም እፈልጋለሁ። ጥሩ ማውራት፣ ፊደል መጻፍ በጣም እፈልጋለሁ። እኔ ፊደል ምንም አላንብብም። ምንም ፊደል እንዴ! በአማርኛ illiterate ነኝ። አሁን ከቤተሰቦች ጋር ነኝ እና ልጆቹ ሃሁ ሂሃ ሄሆ እያሉ እኔ እንደዚህ አላውቅም። እንዴት ትንንሾቹ ያውቃሉ እና እኔ ምንም አላውቅም። እሱ መማር በጣም ያስፈልገኛል። ግንም ከዛ በላይ ትዕግስት መያዝ። እኔ ልጅ ስሆን በጣም ትዕግስት ነበረኝ። ከአባቴ ጋር ዩቱብ ቪዲዮ ሰራው እና እሱንም ከኔ ላይ እያየው ጥሩ ነገር ትዕግስት ነበረ፣ ግን ትዕግስቴ የት እንደሄደ አላውቅም። ስለዚህ እሱ የነበረኝ ትዕግስት ማግኘት በጣም እፈልጋለሁ። አባቴ ያየብኝ ትዕግስት ይመጣልኛል በዚህ ዓመት። በጣም አመሰግናለሁ እናንተን ስታዩኝ፣ ሰፖርት ስታድርጉ፣ ኮሜንት ስታድርጉ። ጥሩ ነገር ያሰማኛል ለዚህ ዓመት። ስለዚህ ደስ አለኝ። እሺ ቻው።